በቃ እኔ እግርሽ ላይ መውደቅ ካለብኝ ራሱ ይግሽ በኢየሱስ ስም ያማል እንዴ ምን ሆነ ነው ሂጄ አናግሬ ለዋስ መብቱ እንዲጠበቅልህ ላስደርግልህ ይችላል ደስ ይለኛል እኔ ዋስ አላጣ አንድ ነገር ልንገርህ ድጋሚ ይሄ ልጅ ሚዲያ ላይ ወጥቶ አይልም ጭራሽ ወደኳት አበድኩላት ቢል ከሱ ራስ አይደለም ካንተ ራስ ማለት ችግር የለውም ማሳሰር ቀልድ ነው ከዛ የከፋ ነገር ሊመጣ ይችላል ምንቴ ከዚህ በኋላ ይሄ እስር ያስተምረዋል ብዬ አስባለሁ ከዚህ በኋላ የሃይሚን ስም ይጠራል ብዬ አላስብም ከጠላሁሽማ ለፍቅሬ ከፈልሽ ውድ ዋጋ በክብር ይኖራል እኔው ጋር ልብሽ ቅርታ እንግዲህ ዛሬ በጣም ጨቀጨኩሽ መሰለኝ አይደለ ተረጅኛለሽ ብዬ አስባለሁ እንደ ጓደኛዬ ነው ሻላ አይደል መቼስ እኔም ለጓደኛዬ እያደረኩ ያለሁት ነገር ወይ የከሰሰው ሰው እንዳነሳን ይጠራኸኝ ያንን ነው ፈልገው በስልክ እኮ ነገር ያለው ምንም ለውጥ እንደሌለው እዚች ልጅ ህይወት የብሩኬም ህይወት እየተበጠበጠ ለምን እኮ ገባኝ የሆነ ማስረጃ ኖሮሽ ምናምን አይደል ክስ ውስጥ የገባሽው ስለዚህ ማስረጃ ካላቀረብሽ መንግስት ራሱ ህግ ራሱ ይፈተዋል ሰላም የኛ ቤተሰቦች እንዴት ናችሁ እኛ አለን እግዚአብሔር ይመስገን ዛሬ ከብዙ ሙከራና ከብዙ ጥረት በኋላ ዛሬ ድጋሚ ካሜራ ይዤ ተገኝቻለሁ ካሜራ ይዤ የተገኘሁበት ምክንያት ለቤተሰቦች ምንቴም ያለበትን ሁኔታ ወይም ደግሞ እኛ ያለንበትን ሁኔታ ከሱም ምን ያለው ነገር ምን ላይ እንደደረሰ ቢያንስ ባጭሩ ልጅቷንም ጠይቄ የበለጠ ደግሞ እንድታብራራልኝ ደውዬላት እንድትገኝ ለማድረግ እሞክራለሁ ዛሬ እና ቤተሰቦች ምንቴ ያለበት ሁኔታ ትንሽ ከበድ ያለ ሆኗል ነገሩ እንደተጠበቅኩት እኔ ራሱ እንደተጠበቅኩት አይደለም ነገሩ በጣም ከሮ የማይሆን ደረጃ ላይ ደርሷል ልጅቷም ክስ እንደምትመሰርት ክሱ ራሱ ከበድ ያለ እንደሆነ ልጅቷ ብቻ አይደለችም ከሷ ደግሞ ከጀርባው ያሉ ብዙ ሰዎች አሉ ያንን ተማምና ነው ይሄንን የሚያደርገችው አቃለው ምናልባት በዚህ አጋጣሚ ቪዲዮን የምታዩ ከሆነ በምን አይነት እንትን እንደምትተባበሪኝ አላቅም ልጁ ሊያጠፋ ይችላል ስተት ሊሰራ ይችላል እንደ ከዚህ በፊት እንደምትሰሚው ልጁ ትንሽ ያሟል የሚባል ነገር አለ ጸበሉ ሰዱት የሚባል ነገር አለ ምናልባት ወይ ያንን ነገር አገናዝበሽ ይሄ ልጅ ታስፈችልኛለሽ ወይም ደግሞ ምንታን ታስፈቻለሽ ብዬ አስባለሁ እና ቤተሰቦች እናንተም በውስጥ መስመር እንደዛው መጥፎ ኦዲየንስን ቢኖረው ወይ የሚጣላው ኦዲየንስን ቢኖረው እንደዛው ደግሞ በግማሽ የሚወደውም ሰው እንዳለ በዚህ አጋጣሚ አይቻለሁ ያ ማለት ደግሞ በውስጥ መስመር እኔንም ለማግኘት ሞክራችኋል ምንቴ ያለበት ሁኔታ እንዳሳያችሁ ትላንት በእርግጥ ሞክሬ ነበረ ጣቢያ ሄጄ ካሜራ ምናምን ስላልተፈቀደ ነው እንጂ ለእናንተ ለማሳየት ያለበትን ሁኔታ በግልጽ እንትን ብዬ ለማሳየት ልሞክር አስቤ ነበረ ግን በቃ ጣቢያ ሊፈቅዱልን አልቻሉም ይሄ ካሜራ ምናምን የሚለውን ነገር ሊረዱን ስለማይችሉ ሊፈቅዱልን አልቻሉም ያለበት ሁኔታ በቃ ክስ እስኪመሰረት ድረስ እሱ እዛ ይቆያል ምናልባት ፍርዱ ራሱ ከ6 ወር እስከ 1 አመት ሊሆን ይችላል የሚል እንትን ሰምቻለሁ ጠበቃ ማማከር ውስጥ ገብቼ ነበረ ምን ሊሆን እንደሚችል ምን ሊደርስበት እንደሚችል ጠበቃ ማማከር ነበረ ብቻ ፋሚሊ ያለበት ነገር ከባድ ነው ምንቴ ከዚህ በኋላ ይሄ እስር ያስተምረዋል ብዬ አስባለሁ ከዚህ በኋላ የሃይሚን ስም ይጠራል ብዬ አላስብም እንዲጠራም አልፈልግም ከዚህ በኋላ እኔ ራሱ የሷን ስም ድጋሚ የሚጠራ ከሆነ ካሜራ ይዞ ሃይሚ ወድሻለሁ ሃይሚ ወዳታለሁ ምናምን የሚል ከሆነ እኔም ከሱ ጋር ያለኝን ግንኙነት ጓደኝነትን እዚህ ጋር የምነግራችሁ ነገር እንደማቋርጥ ነው ምክንያቱም የሰውን ፍቅረኛ ወይ የሰውን ሚስት እንደዛ ማድረግ ልክ ነው ብዬ ስለማላስብ ማለት ነው ስለዚህ ፋሚሊ ዛሬ በአጠቃላይ የመጣውበት መንገድ ባጭሩ ስነግራችሁ ልጅቷን ጠርቼ ክሷን እንድታነሳ እና ደግሞ በመነጋገር እንድንፈታው ምናልባት የሚቻል ከሆነ ደግሞ
እሷን የላካት ሰው ወይ ደግሞ ያዘዛት ሰው ይኖራል ወይ ደግሞ እሷ የሆነ ምክንያት ይኖራታል አላቅም እኔ የሆነ ምክንያት ባይኖራት ይሄ ልጅ እንደዚህ አታስደርገው በርግጥ ይገባኛል ለሃይሚ እና ለቡቡ አስባ ተቆርቁራ ይሆናል አሁን ያሉበትም እነሱ ቆንጆ ፍቅር ላይ ናቸው ያ ነገር እኔም እንዲቀጥል ፈልጋለሁ በዚህ አጋጣሚ ስነግራችሁ እኔ የሃይሚና የቡቡን የፍቅር እንትን እምጠላ ሰው የሆነ መጥፎ መመኘ ሰው አይደለም በዚህ አጋጣሚ ስነግራችሁ ማለት ነው ምንቴ እንዳጋጣሚ ሆኖ ጓደኛ የሆነ እንጂ እኔ የሃይሚና የብሩክን ፍቅርና እንደውም ከዛም አልፎ ትዳር ህይወት ልጅ ወልደው ማየት የምፈልግ አይነት ሰው ነኝ ያ ማለት ደግሞ ምንቴን ከዚህ ከሃይሚ ህይወት ወጥቶ ወይ ደግሞ ወደ ሌላ ሴት ወይ ደግሞ ወደ መርሳቱ ውስጥ እንዲገባ ስለምፈልግ ነው ያንንም ትግል እየታገልኩ ያለሁትኝ እና ተረዱኛላችሁ ብዬ አስባለሁ ልጅቷን በተደጋጋሚ እየደወልኩላት ነው ማታም ደውዬላት ነበረ ልታገኘኝ እንደማትፈልግ ነገሩን በህግ ይዘነዋል ህግ ይፈቷል ነው የምትለኝ ህግ ይፈቷል ብላኛለች ህግ እንደሚፈታው አውቃለሁ ግን ነገሩን እኛ ደግሞ በእርቅ መፍታት ከቻልን ልጁ ማይታሰርበት መንገድ ካለ ምክንያቱም ወጣት ነው በዚህ እድሜው 1 አመት ከህይወቱ ላይ ቢቀነስ ይሄ ልጅ ምን አይነት እንትን እንደሚደርስበት ያው ሁላችንም እናውቀዋለን ስለዚህ ያን ነገር እንዳይደርስበት ልጅቷን በተደጋጋሚና በመጨቅጨቅ ደውዬላታለሁ እና መጣለው ብላኛለች እሷን እየጠበቅኳት ነው ማለት ነው ለኔ ሆንሽልኝ እንዴት ረሳለው እስከ ለተሞቴ አስታውሰዋለው የኔነቴን ክብር የኔነቴን ግርማ ጤነኛ አይደለሁም ከጠላሁሽማ ለፍቅሬ ከፈልሽው ውድ ዋጋ በክብር ይኖራል እኔው ጋር ልብሽ ተማመን አይስጋ አይፍቀውም ውለታሽ ህሊናይ አይክደውም ስጦታሽ ልቦናይ እና ቤተሰቦች በጣም ብዙ እየጠበቅኳት ነው የመጣች አይመስለኝም እና ነገሩ በጣም ተናዳ ነበረ ብቻ እስቲ ትመጣለች ብዬ አስባለሁ ትንሽ እንጠብቃትና ካልሆነ እንጠብቃታለን እስከ ለተሞቴ አስታውሰዋለው የኔነቴን ክብር የኔነቴን ግርማ ጤነኛ አይደለሁም ከጠላሁሽማ ለፍቅሬ ከፈልሽው ውድ ዋጋ በክብር ይኖራል እኔው ጋር ልብሽ ቅርታ እንግዲህ ዛሬ በጣም ጨቀጨኩሽ መሰለኝ አይደለ ተረጅኛለሽ ብዬ አስባለሁ እንደ ጓደኛ ይኖርሻል አይደል መቼስ እኔም ለጓደኛዬ እያደረኩ ያለሁት ነገር ይሄንን ነው አንቺ ምናልባት ልጁን ማስፈታት ከቻልሽ ክስሽን ማንሳት ከቻልሽ ያን እንድታረጊ ነበር የጠራሁሽ ማለት ከይቅርታ ጋር ማለት ነው ማለት በቃ ልጁ ከዚህ በኋላ የሃይሚን ስም እንደማይጠራ በቃ አጠቃላይ ሚዲያ ላይ ሶሻል ሚዲያ ላይ እንደዚህ ሃይሚ እንደማይል እኔ በቃ ዋስሞን አልችልም በርግጥ በቃ አይጠራም ብዬ ቃል ልግባልሽ በቃ ያቆማል አንቺ ግን በቃ ወይ የከሰሰው ሰው እንዳነሳን ይጠራኸኝ አዎ ያንን ነው ፈልገው በስልክ እኮ ነገር ያለው ምንም ለውጥ እንደሌለው ማለት እንዴት ብዬ ልንገር አልተረዳችሁኝም እኔ አሁን እየመሰላችሁ ያለው የሆነ ነገር የሆነ ሰው ከኋላ ኑሮ እኔ እሱ ልበቀለው ምናምን ነገር just እንደዛ ነው እየመሰለክ ያለው አይደል ሌላ ምን ሊሆን ይችላል እኔ ሌላ ምክንያት አለሽ እሺ እኔ ነግሬሃለሁ የመጀመሪያ ቀን ቤት የመጣው ሰዓትም ነግሬሃለሁ ማንንም ልኮኝ አይደለም አንተ እኮ የሆነ ነገር ለማድረግ እኮ የግዴታ ሰው ገፋፍቶክ አይሆንም ህሊና ካለ በህሊና ሚልክ ራሱ መመራት ይችላል አካ ስለዚህ አንቺ ህሊና ነገር ነው እየሄደበት ያለው ነገር ጥሩ አይደለም የዚች ልጅ ህይወት የብሩኬም ህይወት እየተበጠበጠ ለምን ቆይ አንድ ጥያቄ ልጠይቅህ
አንተ በእነሱ ቦታ ብትሆንና የፍቅረኛ እንትን ይገባኛል ምን አይነት ፊሊንግ ነው እሱ ልክ አይደለም ምን ቴኮ ልክ ነው እያልኩሽ እየተከራከርኩ አይደለም በቃ ያ ነገር ጥሩ ስላልሆነ ነው ደግሞ በህግ ያስቀጣል ሰምተህም ከሆነ እዛው ምናልባት እኔ እንደዚህ ሳናገር ሰምቻለሁ ነግሮካላ ስም ማጥፋት በጣም ወንጀል ነው አይደለ እሱ ወንጀል ነው ግን ይሄ ልጅ እኮ አንቺ ቢያንስ በይቅርታ መታለፍ የሚችል ልጅ ነው አይደለ እንዴ ይቅርታ ይጠይቀን ከዛ አንቺንም ኦዲየንሱንም ፋሚሊንም እና ሃይሚንም ቡቡንም ይቅርታ መጠየቅ ይችላል ክስ ማንሳት ትችያለሽ ያንን ማድረግ እንዴት ይችላል ማስረጃ ካለው ማለት የዋስ መብቱ እንዲጠበቅለት የሚያደርገው ነገር ካለ ራሱ መታገል ይችላል አንተም ጓደኛው አለክ በውጭም ሆነ እንዲከታተል ማስደረግ ትችላላችሁ ግን እኔ በእኔ በኩል እኔ በምን ምን ያህል እርግጠኛ ሆኜ ነው ይነሳለት እዛ ጋር ሊሄድ የምችለው ይሄ ልጅ ፍቅር ነው ከያዘ አይደለ እኮ ገባኝ የሆነ ማስረጃ ኖሮሽ ምናምን አይደለ ክስ ውስጥ የገባሽው ስለዚህ ማስረጃ ካላቀረብሽ መንግስት ራሱ ህግ ራሱ ይፈተዋል ስለዚህ አንቺ ማድረግ ያለብሽ ይሄ ማስረጃ ላይ ምናምን እና ወደ ክስም አለመሄድ ነው በቃ ወደ ጣቢያ አትጂ በይዘው እኔ ማስረጃ ባላቀርብም ቪዲዮ ራሱ ቁጥር አንድ ማስረጃ ነው ሚዲያ ላይ ተጽፏል ወረደ እኔ እንኳን ማስረጃ ባላወጣ ቪዲዮ ራሱ አንደኛ ማስረጃ ነው ለኔ አይደለ እዛ ጋር ቤተሰብን ሊዋሽ አይችልም ገብቶሃል አይደለ እሺ ይቅርታ መጠየቅ አይችልም ይሄ ልጅ እኔ ነው አንቺን እኮ አላስቀየምሽም ማለት ይቻላል ከኔ ጋር ምንም ያገናኘው ነገር የለም ግን አንቺ ያስቀየምሽው እንጂ ሃይሚን ይቅርታ ይበላት ድጋሚ በህይወቷ ባይመጣ ጥሩ ነው በህይወታቸው አይግባ ስሟን አያንሳ በየሚዲያው እንዲሆንኩላት አበድኩላት በጣም ብልግና ነው ባይዘው እኔ ይቅርታ አድርግልኝና በጣም ብልግና ነው እኮ ያንን ለማድረግ መውጣት የለበትም ይልች በቃ ይውጣና እንደዛ ይበል ቢያንስ አስፈችውና አንቺ ክስሽንም አንቺ በቃ ይሄ ልጅ ከዚህ በኋላ ሃይሚ ብሩክ የሆነ ነገር በቃ ካሜራ ላይ ራሱ ባይቀርብ ደስ ይለኛል እኔ ከዚህ በኋላ አንቺ ማድረግ ያለብሽ ያን ነው ብዬ አስባለሁ በቃ ይቅርታ አድርጊለት ወይ ደግሞ ማን እንደሆንሽ እኔ ማንነትሽ ራሱ ግልጽ አልሆነኝ እስቲ ቢያንስ እስቲ ለኛ እንኳን ግልጽ ሄመን ባላላው እሺ ሄመን ማንነቴ ነው ይጠፋል ሄመን ማናት ከጀርባዋ ምንድነው ያለው ማንም ምንም አይደለችም እንደማንኛውም ማህበረሰብ ሰው ከማህበረሰብ ጋር ተቀላቅላ መስኖር ልጅ ናት አለቀ በቃ ምንም ማለት እንዴት ማለት አሁንም ውስጥ የሚፈጥረው ከኔ ተላክሹ ማን ይላከሻው የሆነ ነገር ቢኖር ማንም እንዴ ልጅ እኮ ከዚህ በፊት ተመቷል ተደብድበዋል በእኔ ምክንያት በአንቺ ምክንያት አይደለም በሃይሚ ምክንያት ነው ግን አንቺ ነሽ የሁሉ ነገር ያረግሹ ብዬ እንዳስብም እያረገኝ ነው በምንም መንገድ ልትሄድ ትችላለህ ምንም ማረጋገጫ ልታመጣ ትችላለህ እኔ ምንም ኳላ ከፍለው ልካዊኝ ይልቅ ይቅርታ አድርግልኝና የሱን እንደዛ አጠራጥሮኛል ባይሆን እኔ ያጠራጠረኝ ነገር ካየ ቪዲዮ ላይ ካየ ኮሜንት ላይ በጣም ቤተሰቦች ራሱ ብለዋል ገብቶሃል አይደል እኔ የምር ፍቅር እንደዛ ያረግም ለኔ ማለት ማንንም ሰው አፍቅሮ ታይቶታል አይደል እኮ እኔም እንኳን እሱ ነው የምልሽ አፈቀረ ወደደ ሚዲያ ላይ ወጣ እንጂ እኮ በቃ በውስጡ ቢይዘው ግልግል ነበር ሚዲያ ላይ ወጥቶ አንዛዛው ነገሩን በቃ ይሄ ልጅ ማለት የሆነ ነገር የለም ብለታም ጓደኛው ነካ እኔ አይደለ አብራ ደግሞ ይችላል አሁን ጓደኛው ልጅ አሩ ነው ብቻ ግን የሆነ ነገር ከጀርባው ይኖራል በዚህ ይነግርሃል እኔ እስከ ዛሬ ራሱ አንቺ ተከፍሎታል ያልሽኝ አንቺ ነሽ የተከፈለው ማስረጃ እንዳለሽ የነገርሽኝ አንቺ ነሽ በጣም ብዙ ሰው እኔ አይቻለው እንዴት ብሎ በጣም ብዙ ሰው ጋር ጥያቄ የፈጠረ ነገር እኮ ማንንም አላስቆመው አንቺ እንዴት እንደዚህ ባንዴ መተሽ እንደዚህ ያደረግሽ እኔ በጣም ይገርመኝ ነገር እሱ ነው ድፍረትና ቆራጠኝነት እኔ ጋር ኖርም ሊሆን ይችላል አረበና ሌላ ሳላረገውም ብዬ ደግሞ ነግሬሃለሁ ያ ሰው ከጀርባሽ ሃይሚ ያለች አንድ ነገር ልጠይቅሽና ማለት ነው ይለች እሺ ወይ ቡቡ ወይ ብሩክ ሆነ ሰው ሄኖክ ወይ ፍፄ ከጀርባሽ ቢያንስ ቢልኩሽ ነው እኔ እንደዚህ አይነት ነገር እንድታደርጊ ያስገድ ፖሊስ አምጥተሽ እስከማሳሰር ያስደረሰሽ የሆነ ነገር ቢኖር ነው አይደል ይውለ እንዴ አንድ ነገር ሴት ነኝ ሃይሚም ሴት ናት አይደለ በሷ ላይ የደረሰው ነገር እኔ ላይ ቢደርስ በቃላ ማድረግ ያለብኝ ነገር ነው ብቻ በጥቅሉ ያደረኩት እኔ በሷ ቦታ ብሆን ይሄን ነገር ነው ማረጋው ግዴታ እኔ በሷ እንደሷ ሄመን ተብዬ ተፈቅሬ በሚዲያ መውጣት አይተበቅብኝም እኔ ሲራሲ ህይወት ቢኖረኝ ነገም እንደዚህ አይነት ሰው ቢመጣ
ህይወቴ አይበጠበጥም እንዴ ነው የማይበጠበጠው? ይሄ እኔ እኮ በቃ ለማስተማር አላረገችም። እኔ ደግሞ ማድረግ አለብኝ እንደ ሴትነቴ ተሰማኝ፣ አደረኩት፣ አለቀ። ለማስተማር ይሄ ልጅ ይሄ ጊዜ በቂ አይደለም። እስካሁን ያለው ነገር በቂ አይደለም። ይፈታና ልጁ እንየው ይቅርታ የሚጠይቅ መጠየቅ ካለበት። እኔ እስር ቤት ሄጄ ነበረ ሊያገናኙኝም ፍቃደኛ አይደሉም። እባክሽን እዚህ ጋር የምጠይቅሽ በቃ እኔ እግርሽ ላይ መውደቅ ካለብኝ ራሱ ይድሽ በኢየሱስ ስም ያማል እንዴ? ምን ነው ይሄ? እኮ ተነጋግረን መፍታት የምንችለው ነገር ነው። እና ታዲያ ለምን አሳሰርሽ? እሺ ለምን አሳሰርሽ? ያሳሰርኩበት ምክንያት 100 ጊዜ መናገር አይጠበቅብኝም። አብሬክ ያለው ነገር የተፈጠረ ነገር ነው። አይደለም እኔና አንቺ ተነጋግረን እንደምንፈታው የዛን ቀን ስጠራሽ ወይ ስንጠራሽ የዛን ቀን ተነጋግረን እንደምንፈታ እንጂ ፖሊስ አምጥተሽ ልጁን እንደምታሳሰሪ አይደለም። ብቻ አላውቅም። ጓደኛ ከነኒ ላንተ ደግሜ ልነግርህ አይጠበቅብኝም። በንግግር የሚያምን ልጅ ኦልሬዲ ተደፍኗል። በቃ እኔ እውነተኛ ፍቅር ይሁን አላውቅም። እሱ መድኃኒዓለምና እሱ ነው የሚያውቀው። ብቻ እኔ ግራ ገብቶኛል። ምን እንደምልህ ሁላ የምር አላውቅም። ማለት ምን እንደምልህ ግራ ነው የገባኝ። ብቻ በኔ በኩል ቢያንስ የሆነ ነገር አድርጊለት። በቃ በእናትሽ እኔ ልለምንሽ እየለመንኩሽ አይደለ? በቃ ከዚህ በኋላ ሃይሚ አይልም ይሄ ልጅ። ስለ ሃይሚም አያወራም። ሃይሚንም ወደድኳት ምናምን አይልም። በቃ እኔ በውስጥ አውርቼዋለሁ። በቃ ከዚህ በኋላ ይሄ እስር አስተምሮታል ብዬ አስባለሁ። አንድ ቀን ውስጥ አድሯል። በቃ ይበቃዋል። ከዚህ በላይ መቀጣት የለበትም። ያቆማል ከዚህ በኋላ። እሺ ግን እኔ በእኔ በኩል ሄጄ አናግሬ የዋስ መብቱ እንዲጠበቅልህ ላስደርግልህ እችላለሁ። ደስ ይለኛል። እኔ ዋስ አላጣ። አንድ ነገር ልንገርህ፣ ድጋሚ ይሄ ልጅ ሚዲያ ላይ ወጥቶ አይልም ጭራሽ ወደኳት አበድኩላት ቢል ከሱ ራስ አይደለም ካንተ ራስ ማለት ችግር የለውም። ማሳሰር ቀልድ ነው። ከዛ የከፋ ነገር ሊመጣ ይችላል። አንቺ ግን ከጀርባሽ ምንድነው ያለው? እኔ በጣም ያስፈራራችኝ ነው እግዚአብሔር። እኔ ምንም የለም ነገርኩት። ማነሽ? እኔ ማንነትሽን ግልጽ ብታረጊልኝ ማለት ነው። እንደማንኛውም ኖርማል ሰው ነኝ ብያለሁ። ገብቶሃል? የሰው ህይወት እየተበጠበጠ ነገር የኔ ህይወት ላይ እንደዛ እንዲደርስ አልፈልግም። ይሄ ልጅ መማር ማንኛውም ሰው ካፈቀርክ ሚዲያ ላይ ወጥቶ መናገር አይጠበቅብህም። ይጎዳ ሰው አለ። ገባ? ስለዚህ ይሄ ነገር ላስጠንቅቅህ። እኔ ከስራ አስፈችልኝ እንጂ ይሄ ልጅ ማለት ነው እዚህ ሚዲያ ላይ አምጥቼ ይቅርታ እንዲጠይቅ አደርገዋለሁ። በጣም ጥሩ። አሁን ሄድና ሚሉኝን ሰምቼ መደረግ ያለበትን አደርግልሃለሁ። ያው የዋስ መብቱ ነው ላስጠብቅልህ የምችለው። ከዛ ይዘለለ ደስ ነው የሚለኝ። እኔ በቃ ያንን ነገር ብቻ አድርጊልኝ፣ ልጁ ይፈታ። ከዚህ በኋላ ቤተሰቦች እኔ ምንቴ ሃይሚ ብሎ ከመጣ ሃይሚን እንደሚወዳት እንደሚያፈቅራት ወይ ደግሞ የሆነ ውስጡ ላይ ሴራ እንዳለ ካወኩኝ ከዚህ በኋላ እኔ ከሱ ጋር ምንም አይነት ግንኙነት የለኝም። እሱ ላይ በሚደርሰው ነገር ተጠያቂም አይደለሁም። በሚያደርገው ነገር ራሱ እኔ እንትን አይደለሁም ማለት ነው። እኔ ተባባሪ አይደለሁም። በቃ ይሄ እዚህ ድረስ ነው መሞከር የምችለው። እዚህ ድረስ ሞክራለሁ፣ አስፈታዋለሁ፣ ወይ ደግሞ በአንቺ በኩል እሱን ለማስፈታት ሞክራለሁ። ግን ወጥቶ እኔ ሌላ ነገር ካደረገ ማለት ነው በቃ እኔ አንቺንም ሃይሚንም ቡቡንም ይቅርታ ልጠይቅ ፈልጋለሁ በዚህ አጋጣሚ ማለት ነው። ስለዚህ ቤተሰብ እንግዲህ አንቺንም በጣም አመሰግናለሁ ስለተባበርሽኝ። ዛሬ ሄደሽ እንደምታደርጊ ደግሞ ተስፋ አደርጋለሁ። አሁን ሄዳለሁ፣ ችግር የለውም። እኔም ዋስ ለመፈለግ እሞክራለሁ። ተፈቶ ማየት የሚፈልግ ቤተሰብ አለው። እናትየው፣ አባቱ፣ ቤተሰብ ሙሉ ቤተሰብ በጣም እያስጨነቀኝ ነውና ያን ነገር በማድረግሽ አንቺም የሆነ የመጸጸት ስሜት እንዳይሰማሽ። ምናልባት ተመልሶ ጥፋት ምናምን ካደረገ ሊጸጸትሽ ይችላል አውቃለሁ። ግን እንደማያጠፋ እኔ ዋስ ልሞክር እንጂ በቃ ብቻ ቴንክ ዩ። እሺ አመሰግናለሁ ስለ ሁሉም ነገር። እሺ እና ቤተሰቦች ያው ከሷ ጋር ያደረግነውን ንግግር ሰምታችኋል። ከዚህ በኋላ ምንቴ ሃይሚ እንደማይል ተስፋ አረጋለሁ። ከእስር ተፈቶ ብቻ እንየው። ለቤተሰቡ ስትሉ እናንተም መጥፎ መመኘት ቢያንስ አቁሙ። ትንሽ ለልጁ የሚያስብ የራሱ የሆነ ቤተሰብ አለው እና ኮሜንትም ምንም ስናይ በጣም የሚሰደብበትን ኮሜንት እያየ ቤተሰብ በጣም ተጨንቋል። እስር ላይ ነው። ከዛ ደግሞ ብዙ ነገር ተደራርቦባቸው በቃ የማይሆን ነገር ውስጥ እየገባ ነው። ስለዚህ ቤተሰቦች እናንተን የምጠይቃችሁ
ልጁ ከሀይሚ ህይወት እንዲወጣ አይደለ ፍላጎታችሁ? እኛም ያ ነው ፍላጎታችን። ከሀይሚ ህይወት ወጥቶ የራሱን ህይወት እንዲኖር ወይ ደግሞ በራሱ ዩቲዩብ መስራት የሚፈልግ ከሆነ የራሱን የሆነ ዩቲዩብ ቻናል ወይም ደግሞ የራሱን የሆነ የራሱን ኮንተንት ይዞ የራሱን አይዲያ ይዞ መስራት እንዲችል እናንተም እንድታበረታቱት በዚህ አጋጣሚ ጠይቃለሁ። አመሰግናለሁ።